አንድ ብልህ አረጋዊ አባት በገዳም የሚኖሩ ደቀ መዛሙርትን ሰብስበው እንዲህ ሲሉ ጠየቋቸው። ስንናደድ ለምን እንጮኻለን? ሰዎች ሲበሳጩ ለምን እርስ በርሳቸው ይጯጯኻሉ? ደቀ መዛሙርቱ ለጥቂት ደቂቃ ዝም ብለው ካሰቡ በኋላ ከመካከላቸው አንዱ ተነስቶ እንዲህ ሲል መለሰ። ስንናደድ መረጋጋት ስለሚያቅተን እንጮኻለን። አረጋዊው አባትም ቀጠል አድርገው አብሮህ ያለ ሰው ካጠገብ ሆኖ ሳለ ታዲያ ስለምን ትጮህበታለህ? በለሰለሰ ድምፅ መነጋገር የማይቻል ነገር ነውን? ስትበሳጭ ስለምን ሌላኛው ሰው ላይ ትጮኻለህ? ደቀ መዛሙርቱ በየተራ እየተነሱ የመሰላቸውን ሁሉ መለሱ። ነገር ግን አንዱም የደቀ መዛሙርቱ ምላሽ እኚህን ብልህ አረጋዊ አባት ስላላረካቸው የራሳቸውን ጥያቄ እንዲህ ሲሉ መለሱ። ሁለት ሰዎች በሚበሳጩበት ሰዓት ልባቸው እጅግ ይራራቃል። ይህን ርቀት ለመቀነስና ለመደማመጥ ደግሞ የግድ መጮህ አለባቸው። አምርረው በተቆጡ መጠን በመካከላቸው ሰፊ መራራቅ ስለሚፈጠር ለመደማመጥ ይበልጡኑ መጮህ ግድ ይላቸዋል። አረጋዊ አባት ሌላም ጥያቄ አስከተሉ። ሁለት ሰዎች ሲዋደዱስ ምን ይፈጠራል? ይልቅ በለሰለሰ ድምፅ ይነጋገራሉ። ለምን ካላችሁኝ፣ ምክንያቱም ልባቸው በጣም ስለሚቀራረብ ነው። በመካከላቸው ያለው ርቀት ጥቂት ስለሚሆን እጅጉን እየተዋደዱ በመጡ ቁጥር ቃል ማውጣቱንም ትተው በሹክሹክታ ያወራሉ። በመጨረሻም መንሾካሾክም ሳያስፈልጋቸው አይን ለአይን በመታየት ብቻ ይግባባሉ። እንዲህ ነው ሁለት የሚዋደዱ ሰዎች የሚቀራረቡት። በምትከራከሩበት ጊዜ ልባችሁ እንዲራራቅ አትፍቀዱለት። ይበልጥ የሚያራርቃችሁንም ቃላት አትጠቀሙ። ምክንያቱም አንድ ቀን በመካከላችሁ ያለው ርቀት እጅግ ከመርዘሙ የተነሳ ዞሮ መመለሻው መንገድ ይጠፋባችኋል። ፍቅር ልብን የተረጋጋ ሕይወትን የሚሰጥ ሲያደርገው፣ በአንጻሩ ጥላቻ ደግሞ የተረበሸ ያደርገዋል። በዚህም ሌላውን የሚጠሉ ራሳቸው ይሰቃያሉ። ከፍቅር በላይ ምን ጣፋጭ ነገር አለ? ለእኛ ያለህ የማይቋረጥ ፍቅርህ ከአባትም ከእናትም ከሚስትምና ከባልም የሚበልጥ አቤቱ ፍቅር የሌለን ባሪያዎችህን ማረን። አሜን። በአንድ ከተማ የሚኖር አንድ ታታሪና በሰዎች ዘንድ የሚወደድ ገበሬ ነበር። ይህ ገበሬ ከቦታ ቦታ የሚዘዋወርበት አንድ ብቸኛ ፈረስ ነበረው። ከዕለታት በአንዱ ቀን ፈረስ ጠፋበት። ይህንን የሰሙ ጎረቤቶች ሊያጽናኑት ወደ ቤቱ መጡ። አንዱ ጎረቤት አይ እንዴት ክፉ ዕድል ገጠመ አንተዬ አለው። ሰውየው ግን ሲያዝን ሊሆንም ላይሆንም ይችላል ብሎ መለሰለት። ይህ በሆነ በሶስተኛው ቀን የጠፋው ፈረስ 3 የዱር ፈረሶችን አስከትሎ ወደ ቤቱ ድረስ መጣ። ይህንን ያዩ ጎረቤቶቹ እንኳን ደስ አለህ ሊሉት ተሰበሰቡ። አንዱ ጎረቤቱ አንተዬ መልካም ዕድል ገጠመ አለው። ሰውየው ግን ሳይደሰት ሊሆንም ላይሆንም ይችላል ብሎ መለሰለት። ጎረቤቶቹ በምላሹ ግር ተሰኝተው ወደ መጡበት ተመለሱ። ይህ በሆነ በጥቂት ቀን ውስጥ የገበሬው ልጅ አንዱን የዱር ፈረስ አለምዳለሁ ብሎ ሲሞክር ወድቆ እግሩ ተሰበረ። ሰውየው ጎረቤቶቹ አሁንም ገበሬው ቤት ሊያጽናኑት መጡ። አይ ክፉ ዕድል ገጠመ አለው። ገበሬው ግን ሊሆንም ላይሆንም ይችላል ብሎ መለሰ። ይህ በሆነ በወሩ የሀገሬው ንጉሥ ወደ ጦርነት ስለገባ ወደ ውትድርና እንዲገቡ የሚያስገድድ ሕግ አወጣ። በዚህ ጊዜ የገበሬው ልጅ እግሩ በመሰበሩ ሳይመለመል ቀረ። የገበሬው ጎረቤቶች መጡና እንዴት ዕድለኛ ነህ አሉት። እርሱ ግን ፈገግ አለና አጭር ምላሽ ሰጣቸው። ሊሆንም ላይሆንም ይችላል። አንዳንዴ የእኛም ሕይወት እንዲህ መሆኑን ማስታወስ ይበጃል። ደስታ ሁልጊዜ ደስታ ብቻ አይደለም፣ ሐዘንም ሁልጊዜ ሐዘን ብቻ ላይሆን ይችላል። አንዳንድ ጉዳዮች ቆይቶ ማየት፣ ተኝቶ ማሰብ፣ ሰንብቶ መመርመር ይፈልጋሉ። ሎተሪ ደረሳቸው ተብሎ ሕዝብ ያጨበጨበላቸው አይከስሩ መክሰር ከስረው ለጥፋት ሲሆን አይተናል። ለእነዚህ ሰዎች ሎተሪ ደረሳቸው ሳይሆን ሎተሪ ደረሰባቸው ይባል ይቀናል። ሞተው ተለቅሶላቸው ትንሽ ቆይተን መከራ ሲመጣ ይህንንስ እንኳንም አላዩ ያልንላቸው ብዙ ናቸው። ለእነዚህ ሰዎች ሞታቸው እረፍት ነው። የሚያዝንላቸውም ረዘም ላለ ጊዜ አያዝንም። ሁኔታዎች ተለዋዋጭ ናቸው። ደስታ ዘላቂ ሊሆንም ላይሆንም ይችላል። ሐዘንም ዘላቂ ሊሆንም ላይሆንም ይችላል። ሐዋርያት ከጌታ ጋር ወደ ኢየሩሳሌም ሲገቡ የሰሙት ሕዝቡ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው እያሉ ሲጮሁ ነው። ደስታቸውን መገመት እንችላለን። ከቀናት በኋላ ግን ጩኸቱ ተለውጦ ስቀለው እንደነበር ተጽፏል። የዚህን ሐዘን ደግሞ እናስበው። አርብ በጌታ መከራና ስቅለት ያዘኑና በወቅቱ የተደበቁ ሐዋርያት ግን እሁድ በትንሣኤው ደግሞ ተደስተዋል። አዎ ሕይወት እንዲህ ናት። በግሪክ ሀገር 2 ሴት ልጆች ያሉት አንድ አባት ነበር። በአንድ ዓመት ብቻ የሚበላለጡትን እነዚህን ሕፃናት
እንደ አባትም እንደ እናትም ሆኖ ተንከባክቦ ማሳደግ የዚህ ሰው ስራው ነበር። ስለዚህ ወጥቶ በገባ ቁጥር ልጆቹን የሚያስደስት ነገር እየገዛ የሚጠይቁትን እያሟላ በድሎት ያኖራቸው ነበር። የራሱን ሕይወት ወደ ጎን ትቶ ለልጆቹ መኖሩ ያለ ዋጋ አልቀረም። ሁለቱም ልጆቹ በጤንነት አድገው እድሜያቸው ለጋብቻ ደረሰ። አባት የለፋባቸውን ልጆቹን ከመዳሩ በፊት ብዙ ማሰብ ነበረበት። አስተዋይ ነበርና ብዙ ሽማግሌ ቢላክለትም ልጆቹን ለመስጠት የወሰነው ግን በጥንቃቄ ነበር። ስለዚህ ልጆቹ ሁለቱ በአንድ ጊዜ እንዳይቸገሩ በማሰብ የተለያየና የማይነጥፍ መተዳደሪያ ያላቸውን ወንዶች ባል እንዲሆኑ ለማድረግ ወሰነ። እንዲህ ሲልም ያወጣና ያወርድ ጀመር። ሰዎች ሁልጊዜ ምግብ ያስፈልጋቸዋል። ስለዚህ ገበሬ መቼም ቢሆን እህል ገዢ አያጣም። እንዲሁም ሰው ውሃ ለመቅዳትና ምግብ ለመስራት ሸክላ ስለሚያስፈልግ ሸክላ ሰሪም ገበያ አያጣም። ስለዚህ ልጆቼን የምሰጠው ለሸክላ ሰሪና ለገበሬ ነው አለ። እንዳለውም አንዲቷ ልጁ የገበሬ ሚስት፣ ሌላኛዋ ደግሞ የሸክላ ሰሪ ሚስት እንዲሆኑ ሰጣቸው። ከብዙ ጊዜ በኋላ በአንድ ሰንበት የሽማግሌ ዛሬስ ልጆቼን ልጠይቅ ብሎ ተነሳ። በመጀመሪያ ገበሬውን ወደ አገባችው ልጁ ሄዶ ሲጫወት አረፈደ። ተሰናብቶ ሊወጣ ሲል ልጁ እንዲህ አለችው፣ አባዬ እስካሁን ኑሯችን ሰላም ነበር። አሁን ግን ችግር ላይ ነን። ላለፉት 2 ወራት ዝናብ ጨርሶ አልዘነበም። በዚህም ከቀጠለ የዘራነው ነገር አይበቅልም፣ ተክሎቻችንም ይደርቃሉ። አባዬ አደራ በሚመጣው ወር ከባድ ዝናብ እንዲጥል ወደ ፈጣሪ ጸልይልን። አባት አደራውን ተቀበሎ ተሰናብቶ ወደ ሁለተኛ ልጁ ቤት ለመሄድ ጉዞውን ጀመረ። ከሰዓት በኋላ ሁለተኛ ልጁ ቤት ሲደርስ ከሸክላ ሰሪው በኋላ ጋር በአክብሮት ተቀበለው አስተናገዱት። ከጠዋቱ የበለጠ ደስተኛም ሆኖ አሳለፈ። መሰናበቻው ላይ ግን ልጁ ተነስታ እንዲህ አለችው፣ አባዬ ለአንተ ጸሎተኛው አባቴ ለጠንካራው ባለቤት ምስጋና ይሁንና ኑሯችን እስካሁን ጥሩ ነው። እንደምታውቁ ላለፉት 2 ወራት ዝናብ አልዘነበም። በዚህም ደስተኞች ነን። አሁን የምለምን ነገር አንድ ነገር ብቻ ነው። በሜዳ ላይ ተደርድሮ የምታየው እጅግ ብዙ ሸክላዎችን እየሰራን ነው። የሚመጣው ወር ዝናብ ካልዘነበና ደረቅ ከሆነ የሰራናቸው ዕቃዎች ሁሉ ደርቀው ለገበያ ይደርሱልናል። ስለዚህ በሚመጣው ወር ዝናብ እንዳይጥል ወደ ፈጣሪ ጸልይልን። አባት ተሰናብቶ ሲወጣ ወደ ሰማይ ቀና ብሎ ፈጣሪ ሆይ አንዲቱ እንዳይዘንብ ጸልይልኝ አለች፣ ሌላዋ እንዲዘንብ ጸልይልኝ አለች። ምን ብዬ ልጸልይ አለ። ይህ አረጋዊ የእኛም ቤተክርስቲያን ቅዳሴ ቢያስቀድስ ኖሮ እንዲህ አይጨነቅም ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ላይ ዲያቆኑ የሚያነበው ምዕመናን በግንባራቸው ተደፍተው የሚሰሙት በእንተ ቅድሳት የሚባል ጸሎት ላይ የዚህን ሽማግሌ ልብ የሚያረጋጋ ስለ ዝናብ የሚጸልይ አንቀጽ አለ። እንዲህ ይላል፣ በሚሻበት የሚለው ቃል ላይ ሻ ጠበቅ ብላ ትነበባለች። በሚፈለግበት ቦታ እግዚአብሔር ዝናቡን ያዘንብ ዘንድ ማለት ነው። ዝናብ እንደ ገበሬው ቤት የሚፈለግበት ቦታ እንዳለ ሁሉ እንደ ሸክላው ሰሪ ቤት ደግሞ የማይፈለግበት ቦታ አለና ቤተክርስቲያን ከፈጣሪዋ ዝናብ ከመለመን አልፋ የሚያዘንብበትን ቦታ እየጠቆመች ትጸልያለች። መንትያ ሕፃናት በእናታቸው ማዕፀን ውስጥ ተጸንሰው እየኖሩ ነው። አንደኛው ሕፃን ሌላኛውን ጠየቀው፣ ከማዕፀን ከወጣን በኋላ ሕይወት አለ ብለህ ታምናለህ? ሌላኛው መለሰ፣ እንዴታ፣ ከማዕፀን ከወጣን በኋላ የሆነ ሕይወት ሳይኖር አይቀርም። ምናልባት አሁን ማዕፀን ውስጥ የምንቆየው ለአብዛኛው ሕይወታችን ራሳችንን እያዘጋጀን ሊሆን ይችላል አለው። የማይመስል ነገር አለ የመጀመሪያው ሕፃን። ከማዕፀን ከወጣን በኋላ ሕይወት የሚባል ነገር የለም። እስቲ አስበው፣ ከማዕፀን ውጭ የሚኖረው ምን አይነት ሕይወት ነው አለ እየሳቀ። ሁለተኛው መለሰለት፣ እኔም አላውቅም፣ ግን እዚህ ካለው የተሻለ ብርሃን እዚህ ያለ ይመስለኛል። ምናልባት በዛኛው ሕይወት በእግራችን ለመሄድ በአፋችን ለመጉረስ የምንችል ይመስለኛል። ምናልባት አሁን ልንረዳው የማንችላቸው ሌሎች ስሜቶችም ሊኖሩን ይችሉ ይሆናል። የመጀመሪያው ሕፃን በብስጭት ቀጠለ፣ ይሄ ቅዠት ነው። በእግር መሄድ የማይቻል ነገር ነው። ጭራሽ በአፍ መጉረስ የማይሆን ነገር ታወራለህ እንዴ? ምግብ የምንበላውና የሚያስፈልገንን ነገር የምናገኘው በእትብታችን በኩል ነው። እትብታችን ደግሞ በጣም አጭር ነው። ከማዕፀን ከወጡ በኋላ ሕይወት አለ የሚለው ነገር አሳማኝ አይደለም። ሁለተኛው ሕፃን ግን ውትወታውን ቀጠለ፣ እኔ ግን የሆነ ነገር የሚኖር ይመስለኛል። ምናልባት ማዕፀን ውስጥ ካለው ነገር የተለየ ነገር የሚኖር ይመስለኛል። ምናልባትም እትብት ላይ ያስፈልገን ይችል ይሆናል። የመጀመሪያው ሕፃን ግን አልተረታም። አይዋጥልኝ፣ እሺ የምትለውን ልቀበልህና እንዳልከው ከማዕፀን ውጭ ሕይወት ካለ እዚያ ደርሶ የተመለሰ ሰው ለምን አናገኘም? ከማዕፀን መውጣት የሕይወት መጨረሻ ነው። በጨለማ ውስጥ በዝምታ ከመጣል በስተቀር ምንም ነገር የለም፣ ወዴትም አንሄድም። በእርግጥ ይህንን አላውቅም፣ ቀጠለ ሁለተኛው ሕፃን። ነገር ግን ከማዕፀን ከወጣን በኋላ እናታችንን እናገኛለን። እሷ ትንከባከበናለች። እናት? በእናት መኖር ከልብ ታምናለህ ማለት ነው? በጣም የሚያስቅ ነገር ነው። እሺ እናት ካለች አሁን የት ነው ያለችው? ሁለተኛው ቀበል አድርጎ እናታችንማ በዙሪያችን አለች። በእርሷ ተከበን ነው ያለ ነው። የተገኘ ነው ከእርሷ ነው። የምንኖረውም በእርሷ ውስጥ ነው።
ያለ እርሷ ያለንበት የማፀን ውስጥ ዓለም ሊኖር አይችልም አለው። አላየኋትም፣ አይታለች። ስለዚህ አለች የሚለው ነገር አሳማኝ አይደለም አለ የመጀመሪያው ሕፃን። ሁለተኛው ሕፃን ግን ይህንን አለ። በማህፀን ውስጥ ስትኖር አንዳንድ ጊዜ በዝምታ ውስጥ ሆነ በጥሞና የምታዳምጥ ከሆነ የእናትን መኖር ትገነዘባለህ። በፍቅር የተሞላ ድምጿን ከላይ ሆኖ ሲጠራ ትሰማዋለህ ብሎ ክርክሩን ቋጨው። ይህች ዓለም እንደ ማህፀን ናት። የዚህ ዓለም ኑሮ ለወዳኛው ኑሮ የምንዘጋጅበት አጭር ጊዜ ነው። ብዙዎች ለማመን ቢቸገሩም ከሞት በኋላ ዘላለማዊ ሕይወት አለ። በጥሞናና በተመስጦ ከፈለግነው የዓለም መጋቢ ሰራይ አምላክ ልዑል እግዚአብሔርም አለ። የምንሞትበት ቀን ከጠባቡ ወደ ሰፊው የምንሄድበት ለዘላለም ሕይወት የምንወለድበት የልደታችን ቀን ነው። አባዬ ዛሬ ነገ ነው አለ አቡሽ አባቱን ከተኛበት እየቀሰቀሰ። አባት እየተበሳጨ ምንድን ነው የምትለኝ አለ። ልጅም ዛሬ ነገ ነው ወይ? አባት እንቅልፉ ስላለቀቀው ሂድና እናትን ጠይቃት በቃ ልተኛበት አለና እየተበሳጨ ፊቱን ሸፈነ። ልጅ ወደ እናት ሄዶ ያንኑን ጥያቄ ደገመላት። እማዬ ዛሬ ነገ ነው? እናት ፈገግ አለች። ምን ማለት ነው ደግሞ ዛሬ ነገ ነው ማለት? አለች የልጇን የተጋለጠ ደረት እየሸፈነች። ትናንትና አስተማሪያችን ነገ ትምህርት የለም ብላን ነበር። ዛሬ ነገ ነው? እናት አዎ ልክ ነው ዛሬ ነገ ነው አለች እየሳቀች። ይህ ለሕፃኑ ጥያቄ የተሰጠ መልስ ለእኛም ሳያስፈልገን አይቀርም። ብዙዎቻችን የምንኖረው ለነገ ነው። ለነገ እንማራለን፣ ለነገ እንሰራለን፣ ለነገ እንገነባለን። የተፈጠርነው ለዘላለማዊነት ነውና እንደምንኖር አስበን ማቀዳችን ባልከፋ። ነገር ግን ላላየነው ነገ ስናስብ ያየናትን ዛሬ እንዘነጋታለን። ለነገ ደመና የዛሬን ፀሐይ እንገፋታለን። እንዳቀድን እንዳለምን ለመኖር ስንዘጋጅ እንሞታለን። መጽሐፍ ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ። ነገ የሚሆነውን አታውቁምና ነገ ለራሱ ያስባልና ለነገ አትጨነቁ ይላል። ሰይጣን ከሚጠቀምበት ሰው ማንቂያ መሳሪያ አንዱ ነገ በሚል ቃል ማዘናጋት ነው። ነገ እማራለሁ፣ ነገ ሄዳለሁ፣ ነገ የታመመ ጠይቃለሁ፣ ነገ ንስሐ ገባለሁ፣ ነገ ወደ እግዚአብሔር እመለሳለሁ፣ ነገ ይህንን መልካም ነገር እሰራለሁ፣ ነገ ነገ ነገ። ፈርዖን የሚባል ጨካኝ ንጉሥ በመቅሰፍት ጓጉንቸር ተወርውሮ ነበር። በመጨረሻም እስራኤልን እለቃለሁ ሲል ሙሴ ጓጉንቸሮቹ ከቤት እንዲጠፉ መቼ ልጸልይልህ አለው። ፈርዖንም ነገ አለ። እንግዲህ ዛሬ ከጓጉንቸሮች ጋር ማደር ፈልጓል ማለት ነው። ወዳጄ በሕይወት ውስጥ ጓጉንቸሮች ምንድን ናቸው? ምን አይነት ክፉ አመል አለብህ? ምን እረፍት ያሳጣህ ሰላም የነሳህ ነገር አለ? አላልቅልህ ያለ ሱስ፣ አልስተካከልልህ ያለ ድክመት፣ አልድን ያለ ቁስል ምንድን ነው? እርሱን መቼ ትላቀቀዋለህ? መቼ መዳን ትሻለህ? ነገ ካልከኝ ፈርዖንን መሆንህ ነው። አቤቱ አሁን አድን ካልክ ደግሞ እንደ ዳዊት ትሰማለህ። ነገ ይህንን ሱስ እተዋለሁ፣ ነገ ይህንን ልማድ እላቀቃለሁ፣ ነገ ይህንን መልካም ነገር አደርጋለሁ የሚል ቀጠሮ ሰርቶ አያውቅም። ነገ እንላለን እንጂ የሚገርመው በማግስቱም መልሳችን ነገ ነው። ዱቤ ዛሬ የለም ነገ ነው የሚለው የብልጥ ባለ ሱቅ ማስታወቂያ ነገ ስንሄድ ነገ እየተባለ የምንፈልገውን ሳንሰራ የማንፈልገውን እየሰራን እንኖራለን። ወዳጄ ነገ ያንተ አይደለችም። የተወደደው ሰዓት አሁን ነው። መኖርን ሳታውቅ ቀጠሮ አትስጥ። መኖርን ሳታውቅ ቀጠሮ አትስጥ። ኃይልህ በአሁን ላይ ብቻ ነው። ማንም ሊሰራባት የማይችላት ሌሊት ሳትመጣ አሁን ተጠቀምባት። አሁኑኑ ተነስ። ያሰብከውን መልካም ነገር ለመስራት፣ ክፉን ነገር ለመተው ነገ አድርጓለሁ አትበል። ትላንት ሕሊና ሲጠይቅህ ነገ አድርጓለሁ ብለህ ነበር። ዛሬም ነገ አትበል። ምክንያቱም ሕፃኑ እንዳለው ዛሬ ነገ ነው።